ሃሎ ዶክተር። አቤት። አረ ከዚህ አንዷ በላኝ ብላ እየጮኸች ነው፣ ቶሎ ድረሱላት። ምኗን ነው በላኝ የምትለው? ወደ ብልቷ አካባቢ ነው። በቃ ንሳ እከክላት፣ አንተ እከክላት። ማኔ? አው አንተ። የስ አንተ ማፈሪያ! ቅድም ደግሞ ከሌባው ጋር ተጣልህ አይደለ እንዴ? ራሱ እኮ ነው ጥፋተኛ። እሱ ደግሞ ምን አደረገ? የሆነ ቤት አብረን ዘረፍን። ከዛ የራሱን ዕቃ ካወጣ በኋላ አካፍለኝ ስለው እምቢ አለ። አንተ እኮ ማስቆም እንጂ መዝረፍም መካፈልም አትችልም። እንዴ ለምን? ፖሊስ ነህ። ጤና ይስጥልኝ ኢትዮ ቴሌኮም ተሙነኝ፣ እባክዎ ምን ልርዳው? ካርድ ሞልቼ ይቆረጥብኛል፣ ሜጋባይትም ስሞላ ይቆረጥብኛል፣ ይበላብኛል። ምንድነው? ቆይ ብር እየተቆረጠበት ሜጋባይት እየተበላበት ነው ደንበኛችን። አዎ ይበላብኛል። ይከኩታ ደንበኛችን፣ ይከኩት በደንብ። ምን? አዎ ደንበኛችን ይከኩት። ሙድ እየያዛችሁ ነው እንዴ? አይ ብር ነው ምን ይዘውኛ ደንበኛችን። ሙዳን ይዝም። እሺ ደንበኛችን። ኧረ እሱማ ልክ ነህ፣ ብር ነው የምትይዙት። እናንተ እኮ በላብን ስንላችሁ እንኳን እከኩት ነው አይደል ያላችሁን? ደንበኛችን እኛ የነገርነዎት መፍትሄውን ነው እኮ። ካርድ ሲበላብን ስልኩን ማከክ ነው መፍትሄው? አዎ ደንበኛችን። አቦ እድሜ ልካችሁን ስታቆ ኑሩሽ ደንበኛችን። እኛ እኮ እንደርሶ ከካማ አይደለንም፣ ብር አለን። እንደርሶ አንድ ብር ሲቆረጥብን አንደውልም። ቅንቅናም ነዎት። እሺ ቅንቅናም። ምን? አዎ ደንበኛችን፣ እኛ እንደርሶ ችጋራም ቅንቅናም አይደለንም። እሺ አንተ አትሰደብ። እንትኑ ይቅር እንጂ እርግጫው ምንድን ነው አሉ እንዴ? ስድቡን ደግሞ ምን አመጣው እንዴ? ደንበኛችን ብንሰድብዎት ምን እንዳያመጡ ነው? ከፈለጉ እናጥረገርግዎታለን። እሺ እንዴ? እኔም አጥረገርጋችኋለሁ። ምን አፌን ምግብ የሞላው መሰለህ እንዴ? ስድብ እኮ ነው የእንጭቅ ልጅ። አይ ደንበኛችን ወጣ ይርገጧ። ከ2015 ዓ.ም ጀምሮ ሻወር ወስዶ የማያውቁ ሰውዬ እኛን መሳደብ አይችሉም። ኧረ እባክህ ለምንድን ነው የማልሳደበው? ምክንያቱም ሽታዎት ከሱ ሆኖ ከዚህ ይሸታላ። መጀመሪያ አባይ ወይ ጣና ሄደው ይታጠቡ። ግማታ። ምን? ትናንት ወስኜ መኪና ልገዛ ሂጄ ነበር እና ምን ሆንክ? እባክህ ትንሽ ብር ጎደለኝ። ቆይ ስንት ብር ጎሎ ነው? ኧረ እሱስ ትንሽ ነው፣ 7 ሚሊዮን ነው። እንዴ የመኪናው ዋጋ ስንት ብር ሆኖ ነው? 7 ሚሊዮን። እንዴ የመኪና መግዣውም 7 ሚሊዮን፣ የጎደለም 7 ሚሊዮን ብር ነው? አዎ። ኧረ እባክህ ዝም ብዬ ላየው ሂጄ የታክሲ መመለሻ ብር ቸገረኝ አትልም? ቀልደኛ። አሎ አትደውልልኝ አላልኩህ? ቆይ ልታሳብዴ ነው እንዴ አንተ ሰውዬ? አይ በቃሽ አልደውልም የኔ ፍቅር። ያው እየገባው ስለሆነ ቻው ልበልሽ ብዬ ነው። የት ነው የምትገባው? ከሀገር እየወጣ ነው እንዴ? እንደዛ ነገር። ውይ ልክ ናፍቃኝ ልደውል ስል ወዴት ሀገር እየሄድክ ነው የኔ ፍቅር? እየገባው ነው ያልከኝ አሜሪካ ነው ዱባይ ነው? አረ እኔ ወደ ሽንት ቤት ነው ልገባ ነው ያልኩት። ምን? ገደል ግባሽ። አሎ አትደውልልኝ አላልኩህ? ቆይ ልታሳብዴ ነው እንዴ አንተ ሰውዬ? አይ በቃሽ አልደውልም የኔ ፍቅር። ያው እየገባው ስለሆነ ቻው ልበልሽ ብዬ ነው። የት ነው የምትገባው? ከሀገር እየወጣ ነው እንዴ? እንደዛ ነገር። ውይ ልክ ናፍቃኝ ልደውል ስል ወዴት ሀገር እየሄድክ ነው የኔ ፍቅር? እየገባው ነው ያልከኝ አሜሪካ ነው ዱባይ ነው? አረ እኔ ወደ ሽንት ቤት ነው ልገባ ነው ያልኩት። ምን? ገደል ግባሽ። ሃሎ ፖሊስ! አረ ከኛ ሰፈር ሌቦች ቤት እየዘረፉ ነው፣ ቶሎ ድረሱ። እስኪ አንተ ደፍድፋት ትግደለኝ። ዘርፈው ሄደዋል፣ ገና እየዘረፉ ነው። አረ ገና ዕቃ ምናምን እያወጡ ነው። እንዳናስቆማቸው ደግሞ መሳሪያ ይዘዋል። በቃ አሁን ደክሞኛል፣ እስከዛው ትንሽ ለራፍ። ሲጨርሱ ደውል። ቤቱ ግን የማን እንደሆነ አውቃል? የማንም ይሁን በቃ ዘርፈው ሲጨርሱ ደውል አልኩህ እኮ። እሺ። A few moments later. ሃሎ ፖሊስ! ኑ በቃ ዘርፈው ሄደዋል። ቆይ ግን የማንን ቤት ነው የዘረፉት? ያንተን ቤት ነው። ሙሉ ዕቃ ዘርፈዋል። መሳሪያም ሳያገኙ አይቀርም መሰለኝ እየሳቁ ነው ሄዱ። እንዴት እኔ መሆኑን አልነገርከኝም? ብዙ ንብረት ብዙ ብር ነበር እኮ ቤት ላይ እንዴ። የማንም ይሁን ሲጨርሱ ደውል አይደል እንዴ ያልከኝ? ቢሆንም መናገር ነበረብህ። ሞትህ ቢዘገይም የቀረ ይምሰልህ፣ ከኃላፊነት ብትሸሽ ተዘረፈ ቤትህ። ምን ማለት ነው? ቴክኖሎጂያ። አሎ አትደውልልኝ አላልኩህ? ቆይ ልታሳብዴ ነው እንዴ አንተ ሰውዬ? አይ በቃሽ አልደውልም የኔ ፍቅር። ያው እየገባው ስለሆነ ቻው ልበልሽ ብዬ ነው። የት ነው የምትገባው? ከሀገር እየወጣ ነው እንዴ? እንደዛ ነገር። ውይ ልክ ናፍቃኝ ልደውል ስል ወዴት ሀገር እየሄድክ ነው የኔ ፍቅር? እየገባው ነው ያልከኝ
አሜሪካ ነው ዱባይ ነው? አረ እኔ ወደ ሽንት ቤት ነው ልገባ ነው ያልኩት። ምን? ገደል ግባሽ።